እሺ አመሰግናለሁ። ማስተካከለው አንድ ነገር አለ። እኔ የክርስትና እምነት ጥላ አይደለሁም። እውነት ለመናገር ወይ የእስልምና እምነት ጥላ አይደለሁም። እኔ ከረጅም ጊዜ ጀምሮ ያየሁት ነገር መነሻ በማድረግ ነው። እኔ ባለኝ ግምገማ እንደተረዳሁት ሃይማኖት ለሰው ልጅ አንድነትና ሰላም ትልቅ ስጋት የሆነበት ሁኔታ አለ። ታዝቤያለሁ። በሀገራችን ውስጥ የተፈጠሩ ነገሮችን ሁላችን እናስታውሳለን፣ እናውቃለን። ከታሪክ አሁንን ባለንበት ጊዜ የሚከሰቱ ችግሮች እናያለን። በተለይ ሃይማኖት መሰረት ያደረገ በኦሮሚያ ውስጥ ስንት የክርስትና እምነት ተከታዮች ተገደሉ በእምነታቸው ብቻ። በአማራ ስንት የእስልምና እምነት ተከታዮች የተገደሉበት ሁኔታ እንዳለ ሁላችን እናውቃለን። ስለዚህ የሚካድ ነገር አይደለም። ራሳችን ማታለል የለብንም። ከዛው ተነስቼ ነው። እሱም ብቻ አይደለም፣ ኢትዮጵያ ውስጥ ብቻ አይደለም ይህን ችግር ያለው፣ ሌሎችን ናይጄሪያ፣ ምዕራብ አፍሪካ፣ ሌሎች አካባቢዎች በሃይማኖት ምክንያት ስንት ግጭቶች አሉ። እነዚህ ሰዎች ሃይማኖትን መሰረት አድርጎ ግጭት የሚፈጠሩ ሰዎች ዝም ብሎ ከመሬት ተነስተው አይደለም። መጽሐፍቶቻችሁ ያዟቸዋል። የእምነት ተከታይ ያልሆነ ሰው የመግደል መብት እንዳላቸው ሁሉ የተደነገገበት ሁኔታ አለ። በቁርአን በመጽሐፍ ቅዱስ አለ። ሌላ እምነት ተከታይ አሁን ለምሳሌ በቁርአን ገጽ 9 ቁጥር 5 በግልጽ ያስቀምጣል። የእስልምና እምነት ተከታይ ያልሆነ ሰው ምን አይነት እርምጃ እንደምትወስድበት ያስቀምጣል። ግን አንዳንድ ሰዎች ያን ምዕራፍ ለማስተካከል ይታገላሉ። በቃ ሰው እንዲገደል ያዝ አይደለም፣ ሌላ ትርጉም አለው ብሎ ይታገላል ሰው ይሄ ነገር ለማስተካከል እና ሃይማኖት መሰረት አድርጎ ሌሎች የእምነት ተከታዮች ያልሆኑ ሰዎች የሚገደሉ ሰዎች ዝም ብሎ ከመሬት ተነስተው አይደለም። በመጽሐፋችሁ ውስጥ የተጻፈ ነገር ስላለ በመጽሐፍ ቅዱስም በኩልም ሉቃስ ምዕራፍ 19 ቁጥር 27 የእምነት ተከታዮች ወይ ኢየሱስ ክርስቶስ መቀጠል የማይፈልጉ ሰዎች መግደል እንዳለበት ያዛል። ሌላ ደግሞ በኦሪት ዘዳግም ምዕራፍ 13 ቁጥር 6 በተመሳሳይ ያዛል። የሌሎች እምነት ተከታዮች የሚያመልኩት እምነቶች ፈርሶ እነሱ መግደል እንዳለበት ያዛል። ለዛ ነው አንዳንድ እስራኤሎች ከጎረቤቶቻቸው ጋር ሲጣሉ የነሱ አካባቢ በሚቆጣጠሩበት ጊዜ በተለይ ኢየሱስ ክርስቶስ የተተከለበትን ሐውልት ሁሉ ያፈርሳል እንደምትመለከቱት ማለት ነው። ስለዚህ ቶራ የሚባል የኦልድ ተስተመንት የምንለው የተወሰደበትን መጽሐፍት የእስራኤል መጽሐፍት የሚቀጠሉትን መጽሐፍት ያዟቸዋል። በትክክል አስቀምጦታል። ዝም ብሎ ከመሬት ተነስተው አይደለም ይህን ሁሉ እርምጃ የሚወስዱት። ስለዚህ ይህን ሁሉ ከመረዳት ነው እንጂ ሃይማኖት ዝም ብዬ አይደለም የሚተቸው። ስለዚህ ለወደፊት የሰው ልጅ አብሮነት፣ ሰላም ትልቁ ስጋት ሃይማኖት ነው። ግን እኔ በኔ አረዳድ እግዚአብሔር እንደዛ አያዝም።
ሰውን የፈጠረ ነገር ነው የሚል ግምገማ አለኝ። ስለዚህ ሰውን እምነቱ መቀጠል የለበትም የከለከልኩ አይደለም። ግን እኔም ሃይማኖትን የተረዳውበትን መንገድ ያስቀመጥኩ ነው ያለው። ሁለተኛ ስለ ቴዲ አፍሮ አዲሱ ዘፈን ዳስጣል የሚለው ዘፈን እሱን መሰረት አድርጎ የወሰደ ፎቶ አለ። እኔ እሱ በኢትዮጵያ ውስጥ ያለው የጸጥታና የፖለቲካ ሁኔታ መነሻ አድርጎ የራሱ ሐሳብ የማንጸባረቅ መብት አለው። ህገ መንግስታዊ መብቱ ነው። በዘፈን ወይ በንግግር የመሰለውን መናገር ይችላል ህግ በሚፈቅደው መሰረት። ሌሎች ሰዎችን እሱን የማስተካከል መብት አላቸው በዘፈን በሌሎች ነገሮች። ነገር ግን እኔ እሱን በዛው ዘፈን ላይ ያስቀመጠውን ፎቶ አልተመቸኝም በግሌ። ምክንያቱም አንድ ፎቶ ከዘፈኑ ጋር መሄድ አለበት። ምክንያቱም ፎቶ ራሱ መልእክት ያስተላልፋል። ስለዚህ ለሀገር የዘፈነ እስከሆነ ድረስ በቃ ሃይማኖትን መልእክት የሚያስተላልፍ ፎቶ ማስቀመጥ አልነበረበትም የሚል ግምገማ አለኝ። ምክንያቱም ዘፈኑ የብሔራዊ ዘፈን ነው። ስለ ጸጥታና ስለ ሰላም የተዘፈነበትና ስለ ፖለቲካ የተዘፈነበት ነው። ስለዚህ ለሁሉም ኢትዮጵያዊ እስከሆነ ድረስ እሱ ክርስቲያን መሆኑን ሁላችን እናውቃለን። ነገር ግን የመለያ ምልክቱን ክርስትና እምነቱ ለጊዜ ለዛኛው ፎቶ ብቻ ማስቀመጥ አልነበረበትም የሚል ግምገማ አለኝ እንጂ በኖርማል ህይወቱ መውለቅ አለበት ያልኩ አይደለም። እኔ ያልኩ ያለው ከዘፈኑ ጋር የሚሄድ ፎቶ ብሔራዊ መልክ ያለው ፎቶ ማስቀመጥ ነበረበት የሚል ግምገማ ነው ያለኝ። ምክንያቱም ሰው ልጅ የተለያየ ሀሳቦች ስለሚያስብ እሱ ስለ ክርስትና ይታገለ ይመስለዋል። ምክንያቱም ምንድነው እኔ አሁን ለምሳሌ ስለ ላሊቤላና ስለ አክሱም ብቻ ነው የዘፈነ። ታሪካዊ አስተዳደር ቦታዎችን ለመጥቀስ ከፈለገ አሁን አባጅፋር ጅማ አባጅፋር መጥቀስ ነበረበት። አንዱ ነበረ ከነዚህ ታሪካዊ አስተዳደሮች ኢንክሉሲቭ እንዲሆን የሱ መልእክት። ስለዚህ ስለ ላሊቤላና ስለ አክሱም ብቻ ዘፍኖ በዛው ላይ ደግሞ የራሱ ክርስትና እምነትን ምልክት የሚያሳይ ፎቶ እዛው ላይ መለጠፍ እሱ ደግሞ የህዝብ ልጅ ስለሆነ የህዝብ ሰው ስለሆነ ያን ከሱ እንትና ጋር አይድም የሚል ግምጋም ስላለኝ ነው። ግን አንዳንድ ሰዎች ከእምነት ጥላቻ ጋር ያይዞ ሀሳባቸው ያንጸባረቁበት ሁኔታ አለ። ግን በዛም መልክ አይደለም። በዛው እንድትረዱኝ እኔ እምነት ለሰው ልጅ አንድነትና አብሮነት ስጋት ነው ብዬ አስቀምጫለሁ። እሱን እውነቴ ነው። ምክንያቱም ሰው ልጅ አብሮ እንዳይጋቡ የሚከለከል አብሮ እንዳይበሉ የሚከለከል ተቋም ሰው ልጅ ተዋዶ መኖር የለበትም የሚል መልእክትን ያስተላልፍ ያለው። ስለዚህ አሁን ተመልከቱ፣ አንድ ቪዲዮ አለና እሱን ተመልከቱና ከዛ በኋላ የሚጨምረው ሐሳብ ይኖረኛል። መጮህ ለጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር፣ አላሁ አክበር። አዎ አይታችኋል ወይ ሰምታችኋል?
አሁን ሉክ ሰው የእምነቱን ተቋም በሌላ ሰው እምነት ተቋም ላይ ለመትከል የግድ የዛው እምነት ተከታይ የሆነ ኃይል ማጥፋት አለበት የሚል ግምገማ ነው ያለ ልጁ። ምክንያቱም የስጋ ወንድሙን ለመግደል አሁን ለራሱ ሃይማኖት ብሎ የስጋ ወንድሙን መግደል የሚያሰብ ዜጋ ነው ያለ። ምን አይነት መልእክት ነው ያስተላለፈ ያለው? ምክንያቱም አሁን እስልምና የተፈጠረበትን አካባቢ አቅም የመጣ እምነት ነው። ክርስትናም በተመሳሳይ ነገር ግን ከወንድሙ ልቅ ሃይማኖት ነው የመረጠው። ስለዚህ በወንድሙ ሃይማኖት ቦታ የራሱን ሃይማኖት ለማስቀመጥ መጀመሪያ ምንድነው ወንድሙ መግደል አለበት፣ ወንድሙ መጥፋት አለበት ነው። እንደዚህ አይነት ሁኔታ እያለ ለምንድነው ሃይማኖት እንደ ስጋት ማናየውና እሱን ላይ ስራ ተሰርቶ በቃ ያን በበኩሌ ሰብአዊነት በቂ ነው። እምነት ትልቅ ነገር አይደለም በኔ በኩል። ምክንያቱም እምነት ወንድምና ወንድም እንዲገዳደሉ ወንድማማቾች እንዲገዳደሉ የሚያዝ ከሆነ ይሄ ሃይማኖት ከእግዚአብሔር አይደለም ማለት እንችላለን፣ ወይ ከአላህ የመጣ ማለት አይደለም ማለት እንችላለን። ሌላ ቪዲዮን ተመልከቱ። መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። ኢየሱስ ክርስቶስ ያ አይታችኋል አይደለ? ሰዎች ኢትዮጵያውያን በሚኖሩበት አካባቢ ይመስለኛል፣ ወደ ደቡብ አካባቢ ይመስለኛል አካባቢው መስጂድ እንዳይከፈት ወጥተው የተናገሩ ነው። በሕገ መንግስታችን ሰውን የፈለገውን እምነት መክተል መብት አለው የሚል ሕግ አለ፣ ተደንግጓል። ምክንያቱም አሁን እዛ አካባቢ ሄዶ መስጊድ ለመገንባት የሚፈልገው ሰው እዛው የእምነቱን ተከታዮች ስላሉ ይመስለኛል እዛውን መስጂድን ለመተከል የሄደው። ግን መስጂድ መተከል የለበትም ብሎ ሰው ወጥቷል። ምንድነው የሚያስተላልፈው መልእክት? የራሱ የወደፊት ታፋንታችን ምን አይነት ነገር ሊያጋጥመው የሚችል ነገር መገመት እንችላለን። እና ሃይማኖትን ጠልቻ ሰውን እምነቱን እንዳይከተል ያልኩ አይደለም፣ ግን ሰብአዊነት ይቀድማል። ለሰብአዊነትን ማነቆ ሊሆን የሚችለው ከሆነ ጥሩ አይደለም በእኔ ግምገማ። ያው ለምሳሌ ሰብአዊነት ብቻ ይበቃኛል ብዬ ነው የወሰንኩት። ከእስልምና እምነት ተከታይ ጋር አብሮ መብላት፣ አብሮ መጫወት፣ ጋብቻም ሌሎች ነገሮች እሱ ነው ሰብአዊነት በእኔ በኩል። ከእምነት በላይ ሰብአዊነት ይቀድማል የሚል ነው። አሁን ለምሳሌ ቤተሰቦቼ የክርስትና እምነት ተከታዮች ናቸው። እኔም የክርስትና እምነት ተከታይ ነበርኩኝ። ነገር ግን እምነት አያስፈልግም የሚል ግምገማ አለኝ። ሰው በሰውነቱ ብቻ ማክበር በቃ ዩማኒቲ ብቻ በቂ ነው የሚል ግምገማ አለኝ። ቤተሰቦቼ ልከለከሏቸው አልችልም፣ ግን ሃይማኖት የተረዳሁበት መንገድ ለነሱ የመናገር እድሉ ስላለኝ ለነሱም እነግራቸዋለሁ። ምርጫ የራሳቸው ነው እንጂ ማንም በግድ ወይ በጉልበት ልከለከለው አልችልም የሚል ሀሳብ ለመስጠት ነውና ሃይማኖት የተረዳሁበት መንገድ ጠንካራ ጎኑ እንዳለ ሆኖ ደካማ ጎኑ ሰብአዊነት ላይ ጉዳት ያደረሰ ስለሆነና አንድነት ላይ ጉዳት ያደረሰ ስለሆነ ከዛው ራሴን ገለልኩ ለማለት ፈልጌ ነውና አመሰግናለሁ።